እጆቻችሁን አንሱና ኢየሱስ እውነቴ ነው። 2000 ላይ አዋሳ የፓራሜዲኮ ኮሌጅ ባለቤትን በነርሲንግ አስመርቄ በዛው እግረ መንገድ ወደ ወጣቶች ኮንፈረንስ 40 አስመርቄ ቅዳሜ እዛው ደርሳለሁ ብዬ ኦሪጂ እሷን አስመርቄ ይዤ አዋሳ ወጣት ማነው አዲስ አበባ ወጣቶች ኮንፈረንስን ጨርሰን 2 ልጆች ሰላሙን እስራኤልና ሰላም 2 ልጆች ብቻ ነበሩ። እነሱን በእጃቸው ይዤ ተመልሼ ኮንፈረንሱን ቅዳሜና እሁድ ጨርሰን ሰኞ ወደ ከአዲስ አበባ ወደ አዋሳ መጥተን እሷ ስትማር የተጠቀመችውን ዕቃ በአጠቃላይ ስለተመረቀች በቃ ይዘን እንሄዳለን ብለን አዋሳ ሄደን መሸብን አደር። ከዛ ጠዋት እወጣለሁ ስል ጸልይ ይለኝ። ስሙ ወንድሞች የኢየሱስ ስም ጉልበት አለው፣ ጉልበት አለው ስሙ። የሆነ መዝሙር አለ አንተ ጉልበት አለው ስሙ። ከዛ ተንበርክከን ኧረ እንጸልይ ይለኛል። ተንበርክከን ኢየሱስ 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 ተመስገን፣ ኢየሱስ ጠብቀን፣ ተከተለን፣ ቅደመን ኢየሱስ ሲል ጸልየን ተባርከን እንሂድ ሲል አትሂድ ሰይጣን በኢየሱስ ስም አመስግኜ ሲሄድ አትሂድ ይለኛል። አትሂድ ብያለሁ ለኢየሱስ ከለከለኝ። ስማ ጉልበት አለው ስሙ። ቅድም የኢየሱስ ስም ጥሩ ሲባል የሆነ እሳት ይወርድ ነበር። እስቲ ዛሬም እጆቻችሁን አንሱና ኢየሱስ። ከዛ ወጥቼ ከዛ ቆሜ ሰላም ሆቴል የሚባለው ሆቴል ነው ያደርነው። ከዛ ሉካንዳ አጠገቡ ምግብ ቤትም ነው። በልጥ አንድ ጥብስ ሙሉ ማለት 1 ኪሎ ቁርጥ አዘዝኩ ማለት ጥብስ አዘዝኩ። በላን በጣም በልተን ታስብነው ሄዱ አለ። በእውነት ይኸው በኢየሱስ ፊት ቆሜ እናገራለሁ። 4ታችን ዘራችን ከምድር ገጽታ ተጠርጎ ነበር። ከዛ ስንሄድ እንደምንም ብለን ባጃጅ ከባጃጅ ወደ ባጃጅ 2000 ላይ ማለት ነው ከባጃጅ ወደ ባጃጅ እያለን ወደ መናኸሪያ ደረስንና ልንገባ ስል ወላይታ አንድ ሰው ይላል። በኢየሱስ የቅድሙ ሰይጣን አሁን በስርዓት የምንሳፈረውን ከልክሎ ይኸው ሰይጣን ይኸው ይፈር። እባክህ ልጆቼን 2ቱን ይዣለሁ ባለቤቴ ቶሎ በይ ያልኳት ሲጠጋ ዘርበል እባክህ ዝለ ኧረ እባክህን ሌላ መኪና ስራ መንግስት ስራ ሊሰራ ነው። ዘርበል ሰውየው ምንድነው እባክህ ዘርበል አንድ ሰው ነው የሚለው። አፈርኩና ወደ ኋላ ተመለስኩ። መኪና ውስጥ ቁጭ ብዬ ኢየሱስ ኢየሱስ ኢየሱስ። ከዛ ወደ ኋላ ስመለስ መናኸሪያ ውስጥ ሲገባ ሁለተኛ ቀጣዩ መኪና አገኘንና የመጀመሪያው እምቢ ብሎ ሄደ። ሌላ አንድ ሰው ያለውን አንድ ሰው አገኘና ጨምሮ ሄደ ወጣ። በሁለተኛው መኪና ተሳፈርን። ስንሄድ ሀጄ ቡራ ነው የሚባለው ሀጄ ሲደርስ የመጀመሪያው መኪና በእውነት የሰው ደም አስፋልት ላይ እንደ ወንዝ ሲፈስ በእለቱ አይ ከመዓዛ ጋር የተመረቁ 11 ተማሪ እዛ ጋር ዱቄት ሆኖ ኢነን የኢየሱስ ስም ጋረደኝ፣ ከለለኝ፣ መከታ ሆነኝ፣ ኃይል ሆነኝ። ሃሌሉያ! ወንድሞች እህቶች የኢየሱስን ስም በደንብ ጥሩ። እስቲ እጆቻችሁን አንሱና ኢየሱስ 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 ኢየሱስ። እንዴት ታከብረኛለህ? እንዴት ትሰማኛለህ? እንዴት ትናገረኛለህ? እንዴት ትጠብቀኛለህ? ለካ ስሙ ጋሻችን ነው። ስሙ መከታችን ነው። ስሙ ትምከታችን ነው። ስሙ ኃይላችን ነው። ስሙ መድኃኒታችን ነው። ስሙ መዳኛችን ነው። ስሙን በደንብ ያዙ፣ ቀድሱ ደግሞ ስሙን። ሶፍት ከእጃችሁ ሲወድቅ ስሙን አትጥሩ። ሶፍት ከእጅ ሲወድቅ ስምን ደብቀ ያዝ። ለተራ ነገር የጌታን ስም የአምላክን የእግዚአብሔርን ስም በከንቱ ሶፍት ስለወደቀ በኢየሱስ ስም ኧረ ተው እባክህን። እውነቴ ነው። ውስጥ ተቃጥሎ ነው እንጂ በጣም ዝም ብዬ አይደለም የሚናገረው። በኢየሱስ ስም የገለ ሰው ነው ብለህ ነው ለዛ ትጠራለህ። በኢየሱስ ስም ወንድሜ ይተክሊትም በኢየሱስ አይባልም። ጠብቅ። በጠላት ላይ ባጋንንት ላይ በምሽጉ ላይ በጠላት ኃይል ሁሉ ላይ ተባረክ። ብትንትኑን ያወጣል። ከመትረየስ ከቦምብ በላይ እኮ
ቦምብ በላይ ነው። አንተ አታይም እንጂ የትላንቱ ምስክርነት ሁሌ ብሰማ አልጠግብም፣ በእውነት አልጠግብም። ያድሰኛል የትላንትናው ምስክርነት ያንተ። ይህ ስም መጥራት ቀላል እንዳይመስል በከበደ ነገር ላይ፣ ባስጨነቀ ነገር ላይ፣ በጨለመብህ ነገር ላይ፣ በተቸገርክበት ነገር ላይ ለመዳን፣ ለፈውስ፣ ለታምራት ስሙን ጥራ፣ በክብር ጥራ ስሙን። አባቴ ዲጂቆ ጨጉባ ናቸው። አሁን ወላሳ አንተ ዲጂቆ ደህና ነው ሲል ደስ ይለኛል። አባቴን ብርሃኑ ዲጂቆን የወለደውን እንዴት እንደዚህ ትጠራ? እግዚአብሔር አንተን ይባርክ ያጠራም እንጂ እኔም እንደዛ መግሪያ ሲል እንዴ ምን አምላክ በሰፈር በመንደር ቆሎ ላይ ዳይ በትንሽ ነገር ላይ ዝም ብለህ አትጥራ። ጠብቅ። ባስጨነቀ ነገር ላይ አውጥተህ ጠብቀኝ። ዝም ብለህ አይተይ በደንብ ስሙ። አይተይ ተው ሊሰጥህ ነው። እኛ ጋር አንድ አየር ወለድ ዝም አለ። ሰው ሁሉ ሲደበድቡ ቡጢ ሲል ተውታል። ይሄም አንቺም ወታደር ብሎ እንዲህ ሰው እንዲህ ሲያት ዝም አለ። ተው ብሎ የኢየሱስ ስም ከዛ በላይ ነው። ባቃቴ ነገር ላይ ጠብቀኝ ጧ ስታደርግ ድራሹ ይጠፋ። ስለ ስሙ ጌታ ኢየሱስ ይባረክ። እንዴት ተመቸኝ! አራቱንም ተከታትያለሁ። በጣም ተመችቶኛል። እግዚአብሔር ይባርክ። ተመስገን። እኔ አንድ አጭር ስብከት ነው። ከዛ በኋላ ወደ ስብሰባ ስላለኝ ገንደባም ደርሷል። ሁላችሁም ገንደባ እንድትመጡ ይጋብዛችኋለሁ። አጨብጭቡ፣ ችግር የለም። ሁሉም ተፈቅደዋል። ገንደባ ስላለ ማታ ስብሰባ እዚህ ያለው አንድ ሰው እንዳይቀር። ገንደባ ዝም ብለና አይስቲ እግዚአብሔር እዛም የሚሰራው ታላላቅ ነገሮች አሉ። ለዛ ስብሰባ እሄዳለሁ። ከመሄዴ በፊት መጽሐፍ ቅዱስ እንግዲህ እንዲህ ይላል፣ ወንድሞች ቅን እንሁን። እስቲ ወንድም ተረፈ ሲያስተምር ቅን ሁኑ እንጂ ቅን አትሁኑ። ቅን እስቲ እጆቻችሁን አንሱና ቅን አድርገኝ ጌታ ኢየሱስ። በእውነት ቤተሰብ ጌታ እንዴት ይጸልያለሁ መሰለህ? እባክህን ተንኮለኛ አታድርግ፣ ቅንዓታም አታድርገኝ፣ ቅን የሆን ሰው አታድርገኝ። እባክህን የዋይ ሰው አድርገኝ፣ ትሁት ሰው አድርገኝ። እስቲ እጆቻችሁን አንሱና የዋይና ትሁት ሰው አድርገኝ። የዋይ ሰው፣ ትሁት ሰው፣ እሺ የሚል ሰው፣ በወንድሙ በረከት፣ በእውነት በኢየሱስ ፊት በወንድሙ በረከት የሚባረክ፣ በወንድሙ ጉድለት የሚያለቅስ የሚያነባ፣ በወንድሙ ችግር የሚያነባ። እኔ አሁን ስብከት ሲሰብክ ስብከተንም ኢየሱስ ያዳምጣል። የሰበኩበት መንፈሷንም ያያል። እንዴት እንደሚሰብክ እውነት ነው አማይ እኔ ነኝ ያያል። ለወንድሙ የሚራራ እቺ ኢት ሰበካ ናት፣ ቅርንጫፍ ሰበካ ናት። የ2-3 ዓመት ጸሎት አለብኝ። የ3 ዓመት ጸሎት፣ የ4 ዓመት ጸሎት አለብኝ። ለዚህ ሰው ይጸልያለሁ። በምድረ በዳ ይታገላል። ሰይጣን ፍላጻም ይወረውርበታል። የዚህ ከተማ፣ የዚህ አካባቢ፣ የዚህ ሰበካ አገልጋዮች፣ ማህበረ ምእመናን ለዘላለም ተባረኩ። በእግዚአብሔር መሰዊያ ይባርካቸዋለሁ። የእግዚአብሔር ሰውም በራሳቸው ጊዜ ይባርካሉ። በእሳቸው ቅባት ከኔ በላይ ነው ቅባታቸው። እኔም ደግሞ ታናሽ ነኝ፣ ግን ልባርካችሁ። ይሄንን ለማገዝ የመጣችሁ እዚህ ቦታ ላይ ሸክሙን እየተሸከማችሁ ያላችሁ ከወላይታ አገልጋዮችን ለዚህ ዓላማ ልክ ያለው ከወላይታ ልኬ እሺ ብላችሁ ወደ ስንት ዙር እንደሆነ ልከናል። እኔም መጥቼ ሰብኬያለሁ። በዚህ ሁሉ እሺ ስላላችሁ የሰማዩ አምላክ ኢየሱስ ከዚች ቀን ጀምሮ እሺ ይበላችሁ። እስቲ እጆቻችሁን አንሱና እሺ በለኝ ጌታ። እኔ የምሰብከው አጭር ነገር ናት። በጣም ትንሽ ነገር ነው። በጣም ግሩም ነገር ስለሰማን ምንም ስብከት አያስፈልግም እንዳልን ያስፈልጋል። በእኛ ቤት የማይሰበክ ነገር ምን ነው? ሁሉ በቃል የሚያምን ነው። በነገራችን ላይ ለመጽሐፍ ቅዱስ ቲቸርስ ጋይድ የለውም። እዛ ጋር እኔ የሚጠቅሰውን ጥቅስ እዛ የሚመኑ ይሰማል። ቁልጭ አድርጎ ራሷን ዘዳግምም ዘጸአትም ራሷን ድሮ አስተማሪ ሆኜ ሲናገር መልስ ምናምን ተጽፎ ነው ያለው።
ጋይድ አለ፣ የመምህሩ መመሪያ አለ። እሷ ጋር መልስ ወጣ ነው። እዚህ ጋር ግን ዘዳግም እዛም ዘዳግም ናት። ዘጻት እዛ ጋርም ዘጻት ናት። ታወጣላችሁ። እኔ ትንሽ ነገር ቢናገረው መስጠትና መቀበል፣ መስጠትና መቀበል። ትሰጣለህ፣ ትቀበላለህ። በመጽሐፍ ቅዱስ ቋንቋ በደንብ ስሙ። በመጽሐፍ ቅዱስ ቋንቋ በደንብ ስሙ። እቺ ነገር በደንብ ስሙ አደራ። በመጽሐፍ ቅዱስ ቋንቋ እዚህ አንድ ከነፍሴ የባረኩት ልጅ የት እንደሆነ አሁን አይታየኝም። እዚህ አካባቢ ከቢሾፕ ደጀኔ ልጆች የት ተቀምጦ እንደሆነ አላውቅም። አንድ ልጅ በነገራችን አንድ ሁለት ልጆቹን ወደዚህ ልከናል። ሶስተኛንም ለመላክ እየተዘጋጀን ነው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 15 9:15 ስለማይነገር ስጦታው እግዚአብሔር ይመስገን። እስቲ የእግዚአብሔርን ስጦታ ቆጥሮ የሚጨርስ ሰው አለ? ስንት ነገር ነው ለኛ የሰጠን። ሁሉን ደግሞ በስጦታ ነው የተሰጠን። እኔ በዋጋ ያገኘሁት አንድ ነገር የለም። መንፈስ ቅዱስ ሰጠኝ፣ ስሙን ሰጠኝ፣ ጤናም ሰጠኝ፣ እጅም ሰጠኝ፣ እግርም ሰጠኝ፣ አየርም ሰጠኝ፣ ቤትም ሰጠኝ። ቁጥር እስቲ ስለማይነገር ስጦታው። እስቲ እጆቻችሁን አንሱና ተባረክ። እስቲ የሰጠሽን አስቢ፣ ትንሽ አስቢ። ኩላሊት ለማስቀየር አንድ ሰውዬው ሄደና ኩላሊቱን አገኘ። ከእሱ ጋር የሚሄድ ተለክቶ ተስተካክሎ አለ። ዋጋው አለ 1.5 ሚሊዮን አለ። ወይ ጉድ አለ። እኔ ለካ ሀብታም ነኝ። አንድ ኩላሊት 1.5 ሚሊዮን ከሆነ እጄ ስንት ነው? እግሬ ስንት ነው? ጣፌ ስንት ነው? ኩላሊቴ ስንት ነው? ምናምን ስንት ነው? እስቲ ስለማይነገር ስጦታው ተባር ጨጓራው አለ፣ ሴሉ በእውነት አንተ ታውቋለህ። እሱን አንድ ወንድም ውጪ ነው ያለው እኛ ጋር። ይሄ ምንድነው ትራንስፕላንት ነው የሚባለው። ይሄ ዋይት ብሉድ ሴልን ነቅሎ ማን ነው የቦን ማሮ ውስጥ ያለው መቅነን ነቅሎ ለማስቀየር 9 ሚሊዮን ተጠየቀ። ዳሜጅ ሆነ የሱ። ዝም ብላችሁ እዚህ ጋር የምትዘሉ ሰዎች አቤት ለኢየሱስ እሱ የሰጠህን ለሱ ሰጠው እንጂ መልሰህ እሱ በጤና በበረከት ስጋ፣ ደም፣ አጥንት፣ ኑሮ፣ መንፈስ። እስቲ እጆቻችሁን አንሱና ስለማይነገር ስጦታው ተባረክ። ስንት ነገር ሰጥቶ ስንት ነገር ውሎ ስንት ነገር አድርጎልን እስቲ ኦክሲጂን ደግሞ ሄጄ ሆስፒታል አንድ ጊዜ ዛሬ አንድ ቀን በኦክሲጂን የሚውል ሰው አንድ ቀን ብቻ አምላክ ይቅር በለኛል። አንድ ቀን እዛ ጋር በኦክሲጂን ለመተንፈስ ተቸግሮ ሆስፒታል የገባው ሰው ኦክሲጂን ለማስተንፈስ 1500 አንድ ቀን። አቤት ኢየሱስ ሰማይ ማለት ከተወለድኩ ጀምሬ እተነፍሳለሁ። አንተ እስቲ እጆቻችሁን አንሱና ስለማይነገር ስጦታ አንተ ተባረክ። ባካችሁ አስቡ፣ ውለታውን አስቡ፣ ፍቅሩን አስቡ፣ ምሕረቱን አስቡ። ሁሉን ነገር በምሕረቱ ዝም ብሎ ለሰጠን አምላክ አሳልፎ በቃ ዝም ብሎ እጁን እግሩን። በነገራችን ላይ በምሕረቱ ካልሆነ ይሄ ምንድነው ሪላክስ እንደ ኮምፕሌክስ አንድ ይሄ መፈታት መዘርጋት መታት አይሆንማ። የእግዚአብሔር ምሕረትን ተመልከት። ከተያዘ እንዲህ ሆኖ አይመለስም። እኛ ጋር አንድ ወታደር እንዲህ ነው የሚራመደው። ሁሉ ነገር እኮ በእግዚአብሔር ምሕረት ነው። ሰጠ፣ ጅማቱን ሰጠ፣ ምናምኑን ሰጠ። እስቲ በእውነት እስቲ ዛሬ ስለማይነገር ስጦታዬ ተባረክ። ከሰጠ ብዙ ነገር ለዚህ አካባቢ በእውነት ለዚህ አካባቢ ለሚካሄደው ወንጌል ኢድሜ ልኩን እዚህ አለቅሳለሁ በቤቴ። አንተ ትሰማለህ፣ ጆሮ ይስማ። እየተንከባለልኩ ይጸልይለታል። ተመታ፣ ተጎዳ፣ በዛም ይሮጣል። በነገራችን ነው እዚህ ጋር ጽሁፉም አለ መሰለኝ ከክብር ወደ ክብር እንለወጣለን። ይሄንንም ጨምረን ነው የምንለወጠው። አሁን ከ1 5 6 ዓመት በኋላ በዚህ ጸሎት ቤት ትኖራለህ።
ከክብር ወደ ክብር ታያለ። ይሄ ከተማ ተያይዞ ይመጣል፣ አንድ ላይ ይመጣል። አይንሽን አንስተሽ ዙሪያሽን ተመልከቺ። መመልከት ያስፈልጋል። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ተብሎ ተጽፏል። ይሄ ተጽፏል። በቃ ወዶ ነው የሚመጣው። ቅድም ለማረድ ብለዋ የሚያዘጋጀው ክፍል ያን መንፈስ ጥሎ ይመጣል። ቃል ኪዳኑ ነው የሚያመጣው። ስለዚህ ሁሉ ነገር እኮ የኛ ቤት ይቀየራል። ሲቀየር ሁሉ ከክብር ወደ ክብር። አሜን አሜን። እኛ ጋርም ደግሞ እስቲ ለሰጠ ሁሉን ነገር አሳልፎ ለሰጠን አምላክ ሁሉን ነገር እንካ ብሎ ለሰጠን አምላክ ሰጥቷል፣ ሰጥቶሻል። ትላንትም የተወሰነ ገንዘብ ተሰብስቧል ይባላል። እግዚአብሔር ይባርካችሁ። የሌላችሁ እንደውም የለኝም የሚል ሰው አናሳፍርም። እስቲ ጸሎትንና ምስጋናን ስጥ። እግዚአብሔር የሚሰጡትን እንዲባርክ ካለ እንደገና እንሰጣለን። ከዚህ በኋላ የጉራጌ ቅርንጫፍ ሰበካ የመኪና አጀንዳ መዘጋት አለበት። እግዚአብሔር እናንተን ሰጥቷል። እንኳን እናንተ ወላይታ ላይ ያሉ ተሰበሰቡ። በእውነት ይኸው በኢየሱስ ፊት እኔ እዛ ጋር ማንም እንትን አልፈልግም። ቤት ነዋ፣ ቤቴ ነዋ፣ አካል ነዋ፣ የአካል ጉዳይ ነዋ። ትንሿ ጣቴ ታማ አንዴ ሆስፒታል ነው አይደለም፣ ትንሿ አይደለም፣ ትልቁ የእግር ትልቁ አውራ ጣቴ ታመመና 15 ቀን ተኝ። ኩላሊቴ ሰላም ነው፣ ልቤ ሰላም ነው፣ አይኔ ሰላም ነው፣ ሰውነቴ ሁሉ ሰላም ነው። ግን አውራ ጣቴ ታምኖ ይሄን ሁሉ እየተከመረው ሰውነት ተኛ። የት ይሄዳል? እስቲ ወንድ ሂዳል እነሳሉ። እኔ ታምኛለሁ አትሄድም አለ። ስማ የሱ ወደ ኋላ መቅረት እኮ ወንጌልን ነው የሚጎትተው። ባካችሁ እስቲ ከጎኑ እንቆምለት፣ ከእውነት እንቆምለት። በእውነት እናንተ ለማገዝ የመጣችሁ የሰማይ አምላክ ያግዛችሁ። እስቲ በእውነት እንቆም እባካችሁ። መጽሐፍ ቅዱስ 2 ዮሐንስ እኔ በአፍ እናገራለሁ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ላይ ምን ይላል? የቤት ቅናት ይበላኛል አለ። ማን ነው ዛሬ ለቤቱ ለመሰዊያው ቅናት ያለው? ለወንጌሉ ቅናት ያለው? ወንጌሉ ደርሶ ተገርሜያለሁ። እኔ ድሮ ቢሾፕ ዳዊት እኔ ጋር መጥቶ ወንድም ብርሃኑ ላንተ ልጸልይልህ መኪና እንድትሰጥ ያለ አልፈልግም ወጣት ነኝ አለ። እሺ ትቼያለሁ አለ። ተቀጣው። ከዛ በኋላ እውነቴ ነው ወንድም ጌቴ፣ እንግዲህ በዛን ጊዜ የነበረው ነገር ካንተ በላይ የሚያውቅ የለም ወደኔ። ከዛ እንደገና 2011 ወንድም ብርሃኑ እኔ ልጸልይልህ እግዚአብሔር ጸልይ አለኝ አሉ። ንስሓ እገባለሁ የመጀመሪያው ጸልይ ሁሉ ያለ 2011 ተጸልዮ 2012 ላይ መኪና አገኘውና በእውነት አንድ ቀን የ2013 አንድ ይሁድ ላይ እውነት ነው የምነግራችሁ፣ ወንጌሉን ያሮጣል፣ ወንጌልን ያፋጥናል። ወንጌልን መኪና እንዴት እንደሚያግዝ ልንገራችሁ። በደሳ በሚባል ቦታ ላይ እኔ ከልቤ ነው እዚህ ጋር ልጄ ያለ እዚህ በወንጌል ልጄ የወለድኩት ያሳደግኩት ይሰማኝ። በደሳ ላይ የሆነ ችግር ተፈጠረ። እስከ 3 ሰዓት ላይ በደሳ ያለውን አስተዳደር ጉዳይ ጨርሼ እስከ 3 ሰዓት ጨርሼ ሰላም አድርጌ በመኪናዬ ማለት ነው። ከ3 ሰዓት ተኩል ላይ ሾኔ የመኪና ስጦታ ሰባኪ ነኝ። ከዛ እየከነፍኩ ሲደርስ ገና ኳይር ሳይወርድ ካቻልኳ እሱን ጨርሼ 7 ሰዓት ላይ እናት ቸርች ላይ የቃል ኪዳንና ትልቅ የከተማ ሰርግ አለ። ሁሉንም እግዚአብሔር በሰጠው መኪና ቶሎ ብዬ 3ቷን ባንዴ ጨረስኩ። ስማ እስኪ እንዴት እንደሚያፋጥን መኪና ውበቱ የመኪና እንትን ልሰብክ አይደለም፣ ለወንጌል ያለው ኮንትሪቢዩሽን ወይም ለወንጌል ያለው ጠቀሜታው ልገልጥላችሁ ነው። እስቲ አንድ ቅናት ውስጥ እንግባ። በነገራችን ላይ በሐዋርያዊት ቤተ ክርስቲያን መስጠት ማለት ወይም በእግዚአብሔር ቃል መስጠት ማለት መቀበል ማለት። እስቲ ይሰጣሉ የምትሉት ብቻዎቻችሁ እንደዚህ አታውርዱ ብያለሁ። አታውርዱ። እሺ ይሰጣለሁ፣ ስጠኝ በል እስቲ ኢየሱስ። ጌቴ አንድ ጉድ ነገር ልንገር። 2005 ላይ ጌቴ ስል ቶሎ እኛ ጋር የመጣው እናስ ነው። አንተም ከመጣ ይጠራል፣ ስላልመጣ ቶሎ ና ይጠራ። አንተም ና አለኝ። አንተ ታዲያ ከዛ አንድ ጉድ ነገር ልንገር። ስጦታ ሰበኩና ቤቱ ወደ መደምደሚያ ካንቺ አካባቢ ቆርቆሮ ማልበሻ አካባቢ ሲደርስ ተቸገርኩ። ኃይለኛ ስብከት ሰበኩ። ለአንድ ልጅ ምንም የሚሰጠው ነገር የለም። በቃ ይወድቃል፣ ይነሳል፣ ይወድቃል፣
ይንከባለል። ምንድን ነው ብዬ 5,000 10,000 20,000 ሰው ይሰጥ። እሱ ቀስ ብሎ መጥቶ 2 ሊትር ደም ይሰጣሉ። ፍስስ አልኩ። ቆይ ይሄን ቢሾፕ ደግሞ መፍቀድ አለበት። እኔ ደም ሽጬ መውሰድ አልችልም። ደም ነፍስ ነው አልኩና በጣም ወንድሞች ስሙኝ፣ ባካችሁ ስሙኝ። ለእግዚአብሔር ስጡ፣ ለእግዚአብሔር ስጡ። ሰውን ሳታዩ ስጡ፣ ባካችሁ ስጡ። እግዚአብሔር መልሶ ይሰጣል። በእውነት በሁለት አይኖች እግዚአብሔር መልሶ ሲሰጥ እኔ አይቻለሁ። ጉድ ነገር ስሙ፣ ጉድ ነገር ስሙ። አይ ቆይ አልኩ። ፍቀድልኝ። ሆስፒታል ዱቦ ልሂድ። ዱቦ ነው የኛ ሆስፒታል። ዱቦ ሄጄ ልስት በወገኑ ቢሾፕ ፍቀድልኝ አለ። አልፈቅድም፣ እኔ ነገር ያስፈራኛል። ዳዊት እንደዚህ አይነት ነገር ለእግዚአብሔር አፈሰሰ ይላል። ውሃ አምጥቶ ከቤቴል ውሃ ማን ባጠጣኝ አለ። ሄዶ እነዚህ የዳዊት ኃያላን ጠላትን ጥሶ ገብቶ ውሃ ቀጥቶ አመጡ ለንጉሳቸው። ይሄ በነፍሳችሁ የተወራረዳችሁበትን ውሃ ልጠጣ ብሎ ለእግዚአብሔር ሰዋ ነው። ልውሰድ አልኩ። ግራ በገባኝ። እኔ ሀገረ ስብከቱን ጠይቄ ይፈቅዳለሁ። ቆይ አልኩ። በራሱ ጊዜ ሄደና በራሱ ጊዜ ሄዶ እንግዲህ አረካ ያለውን ሁኔታ አንተ ታውቃለህ። በራሱ ሄዶ 2 ሊትር ወደ 1,800 ምን ያኔ 1,800 ከባድ ገንዘብ ነው። ደመን ሽጬ አመጣ። እጄ ግሬ ተንቀጠቀጠ። ዛሬ ኬንያ ላይ አንድ ላይ የሚባል ሰው ሆኗል። ዛሬ ኬንያ ላይ ስጥ ይሰጣል። እግዚአብሔር ከሰጠህ ስጥ፣ መልሶ ውለታውን ይከፍልልሃል። እስቲ እጆቻችሁን አንሱ። ተባረክ። በልቶ ጸጥ ይላል፣ ወስዶ ጸጥ ይላል። በቃ ያንተ ነገር ወንድሞች፣ አንዳንዴ እግዚአብሔር እንድናገለግል ብሎ የከፈተልንን በር ወደ ሌላ ነገር እንዳንተረጉም። መኪና ይሰጣለሁ ካለ እኮ እዚህ ከሚሽከረከሩ መኪናዎችን አለ የሚባል ጤን ያለ ሀብታምን አምጥቶ ይሄን 3ን ስጥ ብሎ ሊያሰጥ ይችላል። ግን አንተ ጥንጌ፣ አንተ ምንም አቅም የሌለህ እግዚአብሔር ባንተ ነገር ሊከብር ፈልጎ መኪና ማንም ሊሰጥ ይችላል። ግን ላንተ እንድታገለግልና እንድትባርክ፣ እስቲ ባርከኝ የምትሉት የዘላለምን አምላክ ባረክ እንድትባረክ ብሎ እንጂ የመኪና ጉዳይ እግዚአብሔርን ቀን ደቂቃ የሚያስቆጥር ነገር አይደለም። ተመስገን ተመስገን ተመስገን። አንድ ጥቅስ አለ። መስጠት እኮ አሁን ለነዚህ ሁምቦ አባላ አካባቢ ታውቃለህ አንተ፣ ቦሮዳ አካባቢ በ37 ቀበሌ ውስጥ 7 እና 8 ቸርቾች አሉ። ይሄ ሁሉ አስጨንቆኝ ሰሞኑ በየተራ ሲጠራቸው ነው። ከዛ ደብዳቤ ሲጽፍ አንድ ቦርድ ምን አለኝ ከሶዶ እናት አጥቢያ፣ ወንድምራን ሰው በከፍተኛ ጭንቀት ውስጥ ነው፣ አትጥራል። ገንዘብ አትጠይቅ፣ ሰው አትጥራል። በእውነት ነው ምን በእግዚአብሔር መሰቢያ ነው። አዎ እውነት ነው። በቃ ልተዋል። አስጨነቀኝና ጸልይ የምን መንፈስ ይመጣ። ቀጥታ ሲንበረከክ በወላይተኛ ሀይዳ ባያቴ ሃይኔኒ ኦሶ አጋዳ ዛሩቴ አለ። አንተ ገብቷል፣ አንተ ትስቃለህ፣ አንተም ትስቃለህ። አሁን ይሄንን ድርቅ፣ ይሄንን ኑሮ ውድነት የምትመልሰው በጥንቃቄና ቁጭ ብለህ ነው የምትመልሰው። ለእግዚአብሔር ካልተሰራ አይመለስም። ያንተ ህይወት አይታደስም። ያንተ ህይወት አይቀየርም። ስራና መልሶ እግዚአብሔር በእጥፍ ይመልስልሃል። ይህን ኢማን እስቲ የምታምኑ ተባረክ። የዘላለም አምላክ ሰበሰብኩ። ብዙ ሰው የአንድ ቦርድ እናታቸው በማረፋቸው ምክንያት ሰው አልተሰበሰበም። የተወሰኑ 40-50 ሰው በተሰበሰበው ሌሎቹ ምን እንደሚሉ አላውቅም። አንድ ለዚህ መኪና ማለት ነው፣ በነገራችን ለኔ አይደለም፣ ስማ ላንተ መኪና እኔም 100,000 ቃል ገብቼ እንደገና ዘንድሮ ይሄን ነገር መግዛት አለብን፣ ማገዝ አለብን፣ ይሄን ምድር ቤታ ማገዝ አለብን ብዬ ተነስቼ እነሱ 180 ምናምን ሰብስበዋል። ሁለቱ ወደ 300 ለመድረስ ጥቂት ብር ይቀራል። እስቲ ባርኳቸው። የወላይታ እናት አጥቢያን ጌታ ኢየሱስ ይባርክ። ባካችሁ አደራጁ። ለምድር ቤታ እንሂድ በሉ፣ ድረሱለት ላልዳኑት፣ እንደገና ደግሞ አቅም ለጎደለባቸው እስቲ ድረሱ፣ አስቡ። የቤቱ ቅናት ይብላችሁ፣ ያሳስባችሁ። ወንድሞች ለዚያ ሰው እግዚአብሔር ያልተጠበቀ የተዘጋ ነገር ይከፍትለታል። የተዘጋ አይከፈትም የተባለው ለእግዚአብሔር በማገልገል ይከፈታል። እስቲ ይከፈታል የምትሉት ከእግዚአብሔር ጋር ላሳያችሁ።
የእግዚአብሔርን ነገር እስቲ ቃልን ትንታንብቤ ነገሥት ሁለተኛ ነገሥት ሁሌ ነው ማነበው። ከኔ ጋር የቆያችሁ ሰዎች እቺን ቃል በደንብ ታውቃላችሁ። እኔ ለማንበብ ሲሄድ እንኳን ይገባችሁ። ሁለተኛ ነገሥት 4 ከቁጥር 8 ላይ ልብ በሉልኝ። አንድ ቀንም እንዲህ ሆነ፣ ለእናንተም ይሆንላችሁ። ኤልሳ ወደ ሱነም አለፈ። በዚያ ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበረ። ስሙኝ ባካችሁ፣ ማን ነው የሰበከላት? ማን ነው የተናገራት? የተናገራት ማን ነው? የወተወተው ባክን እንግዳ ተቀበሉ እነዚህ አድርጎ ያላት ማን ነው? አይ የእግዚአብሔር መንፈስ ያለባችሁ እናቶች፣ አባቶች፣ ወጣቶች ከራሳችሁ በላይ የእግዚአብሔር ቤት ጉዳይ የሚቆሰቁሳችሁ የእግዚአብሔር ቤት ጉዳይ የሚሰማችሁ በእውነት በዚህ መጽሐፍ ታላቅ ሴት የተባለች ሴትዮ እቺ ናት። እስቲ አምጡ ሌላ ካለ ምናልባት እኔ አላውቅም ሊማር ይችላል። ታላቅ ሴት ይላል። ለእግዚአብሔር የምትቀና ለእግዚአብሔር ቤተ ክርስቲያን ለመሰዊያ ለቅባት ለመሰዊያ ልቡን አሳልፎ የምሰጥ እናት ታላቅ፣ አባት ታላቅ፣ ወጣት ታላቅ ለቤተ ክርስቲያን ያለ እስቲ ግን አንድ የሆነ መላጣስ ይቅርታ አድርጉልኝ፣ እኔንም ደግሞ በድብ እንዳያስመጣኝ። ይሄ ሰው የከባድ ሰው ነው ኤልሳ የሚባለው። ማዶ 2 ላይ ምን ይላል አይታችሁታል አይደለም? የከተማ ሰዎች ወጡና ማን ነው ኤልሳዕን መላጣ 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 በእግዚአብሔር ስም ረገማቸው። አንተ ባርክ ልክ አይደለም? እስቲ ባርካቸው በጌታ በኢየሱስ ስም። ከዚች ቀን ጀምሮ የተባረካችሁ ሁኑ። በል አውጣ። በጌታ በኢየሱስ ክርስቶስ ስም የተባረካችሁ ሁኑ። ረከማቸውና ድብ ወጥቶ ከከተማ ድራሻቸውን አጠፋ። እቺ ሴትዮዋ ደግሞ ከበራፉ ስብከት ለስብከት ነው መሰለ ሲሄድ ሲመጣ ሲመላለስ ይሄ ከኛ በራፉ ላይ የሚያልፈው ቅዱስ የእግዚአብሔር ሰው ነው አለ። ስማ፣ የእግዚአብሔር ሰው ቅዱስ ነው። በእውነት እነዚህ ሰዎች ቅዱሳን ናቸው። ይሄ ዝም ብሎ በራሳቸው የምትመጻደቁበት ቅዱስና ሳይሆን ቤት ቅባት መሰዊያው መጽሐፍ ቅዱስ የሰጠው ቅዱሳን ናቸው። በግልጽ ይናገራሉ። ከዛ እንጀራ ይበላል፣ እንጀራ ይበላል፣ ሂሳብ አይከፍልም። እንጀራ ይበላል፣ ይበላል፣ ሂሳብ አይከፍልም። እንጀራ ይበላል፣ አይከፍልም። ከዛ እንደው ለምን አልጨምርም? አይ ቅናት፣ አይ የቤቱ ቅናት። እንደው ይሄ ሰውዬ ለምን እንድነው ያን የመሰለ በረከት ተሸክመው እስቲ እጆቻችሁን አንሱ። ተባረክ። ለምን በቤቴ አያወርድም? እስቲ ያቺ ቦርሳ ነፃ ናት። ኢዚት ፍሪ አምጦስ የሆነች ነገር እቺኛዋ ለምን በቤቴ ላይ ጧ አያደርግም? ተሸክሟል። ለሰዎች አይታይም። ለከተማው ፍንዳታ ወጣቶች አይታያቸውም። ለእናቶች በቅባት አይን የተቀባችሁ የእግዚአብሔር መንፈስ ያለባችሁ የእግዚአብሔር ነገር የገባላችሁ ለእናንተ በግልጽ ይታያል። የእግዚአብሔር ሰው የተሸከመው በረከት። እስቲ አንዳችሁ የእግዚአብሔር ሰዎች በረከት ተሸክመዋል። በረከት ተሸክመዋል። አሳያችሁ፣ በረከት ተሸክመዋል። በእውነት ለምን በቤቴ አያወርድም? ይሄን ይላል። ባካችሁ ስሙኝ፣ እኔ ቃሉን ከዛ በኋላ ለባሏ ሄደችና ይሄ ሰውዬ ለምንድን ነው እኛ ቤት ለምንድን ነው አንድ ነገር የሚያናደርግለት? ፎቅ ላይ ለብቻው በሰገነት ላይ ፎቅ እንስራ፣ እዛው ቦታ ላይ ጠረጴዛ፣ መብራት፣ አልጋ፣ ወንበር ምናምን እናስገባዋል። ወንበር ታስገባለች እንጂ የራሷን ነገር ታስከፍታለች። የተዘጋ ነገር አለ። ስማ ዛሬ ልቢ ህይወቲ መንፈሲ ለቤተ ክርስቲያን የሚቀና ሰው ካለ እግዚአብሔር የተዘጋው ነገር ይከፍታል ብዬ አምናለሁ። ሄደና እዚህ ጋር ግባል። አየ ገባና ስማ እባክህ ገባና እዛ ጋር የተሸከመውን በእሷ ቤት አስቀመጠ። አረፈ። አየ ዞሮ አንተን የሚያሳርፍ እግዚአብሔር እሱንም ያሳርፋል። ትሰማላችሁ?
አንተን የሚያሳርፍ 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 ልናገርም እቺን በሌላ ገበያ ይሸጣሉ። አንተ የነገርከኝ ነገር አለ። አሁን እዚህ ገበያ ሁሉን ጨርሼ ደግሞ ምን ይሆናል? ከዛ ጉዳል ነይ አለ ኤልሳዕ። ስሙኝ ባካችሁ፣ ከችግሯ ጋር የምትሰቃይ የሰው አፍ ሁሉ የከበደባት በጭንቀት ዘመኗ ሁሉ እየተሸማቀቀች ያለችው አቶ ኤልሳዕ ያቺን ሱነማይትን ጥራት አለ። ሐሹካ ምን አለ ዛሬ ከሰዎች መካከል ኢየሱስ አንተን ይባርካለሁ ና ብል ዛሬ ምን አለ? ዛሬ ያንተ ቀኔ ነው። አንድ ቀን እንደዚህ ሆነ የተባለው ነገር ምን አለ ዛሬ ባንተ ላይ ቢሆን፣ ዛሬ ባንቺ ላይ ቢሆን፣ ዛሬ ባንተ ላይ ቢሆን ስተጨባበጥና ባንተ ላይ ይሁን ያውቃል። ባንተ ላይ ይሁን ዛሬ እስቲ እዩ አንዳችሁ ፊት ለፊት እየተ ባንተ ላይ ይሁን። ባንተ ላይ አይሆንም እንደ ባንቺ ላይ አይሆንም እንደ በህይወትሽ ላይ አሁን በድህነትሽ ላይ በመካንነትሽ ላይ በበሽታሽ ላይ በተቸገርሽበት ነገር በተጨነቅሽበት ነገር ላይ አይሆንም እንደ ዛሬ ያ ኢየሱስ ክርስቶስ ትላንትና ዛሬም እስከነ ዘላለም ሕያው ነው። በእውነት ዛሬ የሚጠራችሁ አላችሁ። ዛሬ ካፌ ይባርካችኋለሁ። ያ በረከት የሚያደርግላችሁ ነገር አለ። ከዛ በኋላ አንተ ሱነማይቱን ጥራታል መጣች። እንግዲህ በልጣጣም አይደለች፣ ቀልጥልፍናም የላትም። በራፍ ላይ ትቆማል። ይሄን ሁሉ ሰርታ ይሄን ሁሉ ሰራው ላይ አበላው አጠጣው አትልም፣ እንጣጥ አትልም። መጣ በራፍ ላይ ቆመች። ይሄን ሁሉ ሐሳብ አሰብሽልኝ። ስማ ኢየሱስ መስጠትና መቀበል ብያለሁ። ኢየሱስ ከእጅ ወስዶ ተራብ አይልም። እድሜ በመከራ ይለቅ አይልም፣ ይባርካል። አንድ ቀን አንተን ይጠራል፣ ቤትን ይጎበኛል፣ ህይወትን ይጎበኛል። እስቲ ቤትን ህይወትን ጎበኝ የምትሉት እጆቻችሁን አንሱና ተባረክ። ከዛ በኋላ ሃሌሉያ። ስማ በፊት ያስቀምጫለሁ። ልብ በል ቀልድ የለም። መሰዊያ ላይ ቀልድ የለም። እኔ መሰዊያ ላይ ከማንም ጋር አልደረም። መሰዊያ ላይ ቀልድ የለም። መሰዊያው ከማንም በላይ ነው። ከዛ ሰውየው ይህን ሁሉ ሐሳብ አሰብሽልኝ፣ ለአንቺ ምን ላደርገው? እኔ በወገኔ መካከል ተቀምጫለሁ፣ ምንም ችግር የለብኝም አለ። ምን ወገን ሁሉ ዘመድ ሁሉ ያልሰራላት ነገር እያለ ማንም ያልፈታላት እንቆቅልሽ እያላት ማንም ዶክተር ብትመረመር ይሄ ነገር ከአቅማችን በላይ ነው ብሎ የተባለላትን ሸክምና ችግር ተሸክማ ችግር የለም አለች። እዛ ኤልሳዕ አስቸጋሪ ሰው ነበር። በዕለቱ ነው እግዚአብሔር ለሱ የሆነ ነገር ያበራለት። ጊያዝ ልጅ እኮ የላትም፣ ባሏም ሸምግሏል፣ የለም ምንም አይችልም። በቃ ተራርቆ ነው ያሉት። ተስፋ ቆርጣ ነው ያለችው። ስማ እስቲ ወደነ ትኩር አድርጋችሁ ተመልከቱ። ትኩር አድርገን በደንብ ለማንም ያልቻለ ለኢየሱስ ይቻላል። ለማንም ያልቻለ በየትኛውም ተሞክሮ ያልሰራ፣ በየትኛውም ባዮሎጂ ያልተሰራ፣ በየትኛውም ምርመራና ፊሎሶፊ ያልተሰራ በቤተ ክርስቲያን ቅባት ይሰራል። ዛሬ ቅባቱን እመን። ዛሬ ቅባቱ ይፈታል። በቅባቱ ጉልበት የማይሰበር ነገር የለም። በቅባቱ ጉልበት የማይቀየር የማይሰበር ቀንበር የለም። ዛሬ ከባድ ቅባት አለ እዚህ ቤተ ክርስቲያን ላይ። አንተ በቅባት ታምናለህ? በቅባት ታምናለህ አንተ? ቅባት የማይሰብረው ነገር የለም። የ75 ዓመት መካንን ያስወልዳል። ቅባት ጉልበት አለው፣ ውፍረት አለው። ቅባት 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 ቅባት
የማይቀይረው ነገር የለም። የማያመጣው ተስፋ የለም። የማያደነቅ የሌለውን ወደ ማኖር በእግዚአብሔር መንፈስ ያመጣል። ያልተገለጠው እንዲገለጥ ያደርጋል። በሰው አእምሮ ያልታሰበው ነገር ይሰራል። ማን ነው? የእግዚአብሔር ቅባት ዛሬ እየተመላለሰ ነው። የእግዚአብሔር የቅባቱ ጉልበት እዚህ አካባቢ እየተመላለሰ ነው። ቀንበርህን ሊሰብር፣ ታሪክህን ሊቀይር፣ ታሪክህን ሊገለብጥ፣ ህይወትህን ሊገለብጥ፣ ህይወትህን ሊያለመልም፣ ህይወትን ተስፋ ሊሞላ ቅባት ይሰራል። የእግዚአብሔር ቅባት የእግዚአብሔር ቅባት የደረቀውን ወደ ልምላሜ ያመጣል። ስማ፣ የደረቀውን ወደ ልምላሜ ያመጣል። ተስፋ የተቆረጠበትን ተስፋ ያስጨብጣል። በቤተ ክርስቲያን ጃንደረባውን እንኳን ጃንደረባው እኔ ደረቅ ዛፍ ነኝ አይበል። በቤተ ክርስቲያን ቅባት ይመን። በመሰዊያ በሚሰበከው ቃል ይመን። ቅድም በተሰበከው በኢየሱስ ስም ስልጣን ይመን። እጆቻችሁን አንሱና ኢየሱስ ስም ይስራልኝ። በቤተ ክርስቲያን ያንተ ቅባት ይስራ። የቤተ ክርስቲያን ቅባት በእኔ ላይ ይስራ። በእኔ ላይ የሆነው ነገር አለ። ቅድም አንተ ስትሰብክ አልነገርኩም እስካሁን። ከሰው ሁሉ የሚሸማቀቅበት ነገር አለ በእኔ ላይ። ከሰው ሁሉ የሚፈራበት ነገር አለ። አንድ ቀን ሲሰበክ እኔ በማላውቀው ሰዓት ከእኔ ተወሰደ። እኔ የኢየሱስን ስም አምኜ አንድ መሰዊያ በሙሉ ለአንድ ቸርች ሰርቼ 2 ሰዓት መንገድ ፑልፊቱን በራሴ ጭንቅላቴ ላይ ገጭቼ በቃኝ። መልስልኝ፣ እንቆቅልሽን ፍታ። እስቲ እጆቻችሁን አንሱና እንቆቅልሽን ፍታ እባክህ። ታሪኬ ይቀየር፣ ቀንበሬ ይሰበር፣ እንቆቅልሽ ይፈታ። አለ እንቆቅልሽ እስካሁን ያልተፈታ፣ በማንም ያልተፈታ፣ ነግደሽ ያልፈታሽው፣ ሐኪም ቤት ሄደሽ ያልፈታሽው፣ ዛሬ ግን የሚፈታ፣ ዛሬ በዚህ መሰዊያ ላይ የሚፈታ አለ። አትፍራ። በቤተ ክርስቲያን አምላክ በኢየሱስ እመን። በቤተ ክርስቲያን አምላክ በኢየሱስ እመን። በቤተ ክርስቲያን አምላክ በኢየሱስ እመን። በቤተ ክርስቲያን ቅባት እመን። እመን። አምነህ ስራ፣ አምነህ ተሰማራ፣ አምነህ ጸልይ፣ አምነህ ጹም፣ አምነህ ጸልይ፣ አምነህ ጹም፣ አምነህ ጸልይ፣ አምነህ ተንበርከክ፣ አምነህ ስጥ። ቀስ አድርገህ ያውጣ። የቃሉ ጉልበት ሲመጣ ታያለህ። እኔ ብዙ አልናገርም። ከዛ ልጅ እኮ የላትም ተባለች። ልጅ የለሽም? አዎ። በሚመጣው ዓመት በዚህ ዘመን እንደው ይቅርታ አድርገህ ወንድ ልጅ ትታቀፊያለሽ አላ። ኤልሳ እንዳላት በመጪው ዓመት በጌታ በኢየሱስ ስም ጸለየ። ስሙ ባይገለጥም ጸለየላት። መጪው ዓመት ያ ደረቅ ማህፀን ተከፍቶ ያ ደረቁ ነገር ለምልሞ ያንተ ደረቅ ይለመልማል። አምናለሁ። በቤተ ክርስቲያን ደረቆች ይለመልማል። የደረቀው ነገር ቀና በሉ ይለመልማል። ያንተ ደረቅም ይለመልማል። ያንተ ችግርም ይለመልማል። ያንተ ቀንበርም ይሰበራል። የዛች የሱነም ሴት ህይወት ታሪክ ብቻ አይደለም የሚቀየረው፣ ያንተ ታሪክም ይቀየራል። የኔ ታሪክም ይቀየራል። በቤተ ክርስቲያንን ከክብር ወደ ክብር እናሻገር።